አሁን ያለንበት በገዳመ ቆሮንጦስ ነው። ጌታችን ኢየሱስ ክርስቶስ 40 ቀንና 40 ሌሊት የጾመበት ገዳመ ቆሮንጦስ ይሄ ነውና ጌታችን ኢየሱስ ክርስቶስ እዚህ እየጾመ በዚህ ገዳም እየጾመ ሲተኛበት የነበረው ዋሻ አለ። እንግዲህ ይህ ጌታችን ኢየሱስ ክርስቶስ 40 ቀንና 40 ሌሊት የጾመበት የተባረከው የተቀደሰው ታላቁ ተራራ የቆሮንጦስ ተራራ ነው። ገዳመ ቆሮንጦስ ነው እና ጌታችን ኢየሱስ ክርስቶስ እዚህ ሲጸልይ ሲውል በሌሊት ደግሞ እንደ ሰው የተኛበት የነበረ ዋሻ አለ እና ይህንን ዋሻ አሁን አብረን እናየዋለን። እሺ፣ አሁን በቀጥታ ወደ ዋሻው እየገባሁ ነው። እሺ እንግዲህ ይሄ ዋሻው ነው። ጌታችን ኢየሱስ ክርስቶስ ሲተኛበት ሌሊት ሲተኛበት የነበረ ዋሻ ነው ይሄ እና ይህንን ዋሻ ለብዙ ጊዜ ዝግ ነበረ። ለ3-4 ዓመት ዝግ ነበረ። ሰው አይገባበትም ነበር። ውስጡን እያሳደሱት ነበረ ማለት ነው። አሁን ግን ተከፍተዋል። ዛሬ የካቲት 25 2009 ሲሆን በፈረንጆች ደግሞ 2017 3ኛ ወር 4 ቀን ነው። ቅዳሜ ነው ዛሬ። ቀኑ የተባረከ ነው። ከዮርዳኖስ ወንዝ ቆይታ ወደዚህ በቀጥታ መጥተናል ማለት ነው። አሁን በገዳመ ቆሮንጦስ እንገኛለን። ጌታችን ኢየሱስ ክርስቶስ እየጾመ ከሚውልበት ለ40 ቀን ሲውልበት የነበረ ተራራ ነው ያለ ነው እና ዋናው ይሄ ዋሻ ደግሞ ጌታችን ኢየሱስ ክርስቶስ እንደ ሰው ሆኖ ሲተኛበት የነበረ ዋሻ ነው። ይሄ ዋሻው ይህንን ይመስላል። ዋሻው በ3 የተከፈለ ነው። እንግዲህ ዋናው የመጨረሻው ዋሻው እቺ ጌታችን ኢየሱስ ክርስቶስ ሲተኛበት የነበረ ትንሿ ቦታ ይቺ ነች ዋሻዋ። ጌታችን ኢየሱስ ክርስቶስ ሲተኛባት የነበረ ዋሻ ማለት ነች እቺ እና አሁን ይሄ ድሮ ማለት ነው ከ4 ዓመት ከ5 ዓመት በፊት ይሄ አፈር ነበረ ምድሩ። ባለፈው 3 ዓመት አካባቢ ነው መሰለኝ ይህንን በደንብ የተሰራው ምድሩን ማለት ነው። ወለሉን በደንብ ሰርተውታል እና ድሮ ግን አፈር ያለ እዚህ መተን ጌታችን ኢየሱስ ክርስቶስ ሲተኛበት የነበረው ምድሩ ነው ተኝተንበታል። በረከቱ አግኝተንበታል። አሁንም ለበረከቱ ነው የመጣ ነው። የአብይ ጾም 2ኛ ሳምንት እያለቀ ነው። 3ኛ ሳምንት ከነገ በኋላ ይገባል እና ጌታችን ኢየሱስ ክርስቶስ የጾሙበትን ተራራ ገዳመ ቆሮንጦስ ከውስጡ ዛሬ መጥተን ባርኮት እያገኘን በረከት ከጌታችን ከኢየሱስ ክርስቶስ ልናገኝ መጥተናል ማለት ነው እና ቀኑ የተባረከ ቀን ነው። እግዚአብሔር ይመስገን። እዚህ በተቀደሰ ቦታ ዛሬ መዋሌ በጣም ደስተኛ ነኝ። እግዚአብሔር የተመሰገነ ይሁን። በረከቱ ለሁሉም ትውልደ ክርስቲያን ይሁን።
أصل قدس برازي فسالي أو الزوجات دقينا تقولين محاولة دقينا هم تقولين إن هول كراون فسالينا دقينا أو الزوجات كنكيب كبار هذا الصوم زي أزي جزية زي دم جزية نقدر ما تناقش هذا الصوم ይህንን ገዳመ ቆሮንጦስ ነው። ገዳመ ቆሮንጦስ አሁን ጌታችን ኢየሱስ ክርስቶስ ሲውልበት የነበረ አሁን ቤተክርስቲያን ነው። መስገን ከመ እሺ አሁን ዋናው ቤተክርስቲያን ገብተናል። ሁለት በቂን እንዳይበላብሽ ይሄን ከዚህ ላይ ሁለት በቂ አንድ ቦታ አንድ ያለብን ይሞላል። እሺ አሁን ይህንን ይመስላል። ከላይ ከጫፉ ገዳመ ቆሮንጦስ ይህንን ይመስላል። ገዳሙ የመጨረሻው ጫፍ ነው ያለ ነው። ከቤተ ክርስቲያኑ ውስጥ ከመጨረሻው ነው ያለ ነው። አሁን ቦታው ይህንን ይመስላል። አካባቢው ይህንን ይመስላል። ተራራዎቹ ይህንን ይመስላሉ። የገዳመ ቆሮንጦስ በረከት ለሁሉም ትውልደ ክርስቲያን ይሁን። አሜን። እንግዲህ ይህንን ምድር ነው ከታች የሚታየን ያለ ይሄ ምድር ነው። ከዚህ ከታች ተራራው ጠጋ ብለህ ስታየው በጣም ረጅም ተራራ ነው። ከሩቅ ረጅምነቱን አይታወቅም፣ ግን በጣም ትልቅ ተራራ ነው። ይህንን ይመስላል ገዳመ ቆሮንጦስ። የገዳመ ቆሮንጦስ በረከት ለሁሉም ትውልደ ክርስቲያን ይሁን። አሜን።
أي صف أنتم؟ 11 እሺ አሁን ፊት ለፊታችን የሚታየው የኢያሪኮ ከተማ ነው። ከኢያሪኮ ከተማ በስተጀርባ የዮርዳኖስ ወንዝ አለ። እሺ ወደዚህ አቅጣጫ የሚታየን ደግሞ ከዚህ ከተራራው በስተጀርባ የኢያሪኮ ከተማ አለ። ከኢያሪኮ ከተማ በስተጀርባ ሞት ባህር ጫፉን ይታያል ማለት ነው። እሺ ፊት ለፊት የሚታየው ዮርዳኖስ ወንዝና ሞት ባህር የሚቀላቀሉበት የመጨረሻ አካባቢ ማለት ነው። ፊት ለፊት የሚታየው ያለ ማለት ነው። ይህንን ይመስላል ገዳመ ቆሮንጦስ። حرام من المفقات على فكره اجساد